እድሜ 73 ነው። አሁን ልነግራችሁ ያሰብኩት ነገር ምናልባት ሊያስከፋችሁ ይችላል። ስለ እርጅና የምታውቁት ነገር ሁሉ ሙሉ በሙሉ ስህተት ነው። ከሁሉ በላይ የሚያሳዝነው ደግሞ እውነቱን ሊነግሯችሁ የሚገባቸው ሰዎች ወላጆቻችሁ፣ መምህራኖቻችሁና ማህበረሰቡ ወይ የዋሿችሁ ነው ወይም ደግሞ እነርሱ ራሳቸው እውነቱን አያውቁም። እኔ ራሴ የመጀመሪያዎቹን 50 የህይወቴን ዓመታት ያሳለፍኩት እናንተ አሁን እንደምታምኑት ባሉ ውሸቶች ተታልዬ ነው። ሁሉንም ነገር በሚገባ የተረዳሁት መስሎኝ ነበር። ስኬታማ የሥራ መስክ፣ ቤትና በባልደረቦቼ ዘንድ ትልቅ ክብር ነበረኝ። ነገር ግን ዕድሜ 52 ሲሆን የማውቀውን ነገር ሁሉ የሚያፈርስ አንድ ነገር ተከሰተ። ከዚያ በኋላ ባሉት 21 ዓመታት ውስጥ ያገኘሁት ግንዛቤ ስለ ህይወት፣ ስለ ሞትና በመካከላቸው ስላለው ነገር ያለኝን አመለካከት ሙሉ በሙሉ ቀየረው። የሆነውን ነገር ከመንገሬ በፊት አንድ ነገር እንድትረዱልኝ እፈልጋለሁ። ይህን ቪዲዮ የምሰራው እናንተን ለማስደመም ወይም ጠቢብ ለመምሰል አይደለም። የምሰራው ጊዜ እያለቀ ስለሆነ ነው። እናም ጊዜው ሳይረፍድባችሁ መስማት ያለባችሁ ነገሮች አሉ። ለእኔ ሳይሆን ለእናንተ። ዕድሜ 52 ያለ ዶክተሮች የልብ ድንገተኛ አደጋ ወይም ካርዲያክ ኢቨንት የሚሉትን አስተናገድኩ። ይህ በሌላ አነጋገር ልቤ ሊገለኝ ሞክሮ ነበር ማለት ነው። በአንድ ስብሰባ ላይ ስለ ሩብ ዓመት ትርፍ ትንበያ እያወራሁ ሳለ ድንገት ክፍሉ መሽከርከር ጀመረ። ቀጥሎ የማስታውሰው ነገር ቢኖር ሆስፒታል አልጋ ላይ ሆኜ ክንዶቼ ውስጥ ቱቦዎች ተሰክተውና ባለቤቴ ጥግ ላይ ስታለቅስ ማየቴን ነው። ዶክተሩ እድለኛ ነህ አለኝ። እድለኛ? ከሞት ጋር ፊት ለፊት ተገናኝቼ እነርሱ ግን እድል አሉት። ነገር ግን ምን መሰላችሁ? ትክክል ነበሩ። ምክንያቱም ያ ሆስፒታል አልጋ ላይ ተኝቼ ከማሰብ ውጪ ሌላ ምንም ስራ በሌለኝ ጊዜ አንድ አስፈሪ እውነት ተረዳሁ። መላ ሕይወቴን የኖርኩት በደመ ነፍስ ነበር። በትክክል እየኖርኩ አልነበረም። ዝም ብዬ በሕይወት ውስጥ ረግጥ ነበር። የሰው ፍላጎት ለማሟላትና ግቦቼን ለማሳካት ብቻ ሮጥ ነበር። ዛሬም ድረስ የሚያሳዝነኝ ነገር ቢኖር ያን ቀን ብሞት ኖሮ ልቤ ለዘለቄታው ቆሞ ቢሆን ኖሮ ምን ጥዬ አልፋለሁ? የሚያምር ቤት፣ የጡረታ ቁጠባ እና ከ5 ዓመት በኋላ ማንም የማያስታውሰው የስኬት ዝርዝር። አሁን ለራሳችሁ የምትነግሩትን ትልቁን ውሸት ልንገራችሁ። ገና ጊዜ አለኝ፣ በኋላ አደርገዋለሁ። ስታረጅ የምትፈልገውን ህይወት እኖራለሁ። በ20ዎቹ በ30ዎቹና በ40ዎቹ ዕድሜ ውስጥ ያሉ ወጣቶችን አያለሁ። ሁሉም ተመሳሳይ ነገር ይላሉ። ተጨማሪ ገንዘብ ሳገኝ ደስተኛ ሆናለሁ። የሥራ እድገት ሳገኝ ደስተኛ ሆናለሁ። እረፍት አደርጋለሁ። የሥራ እድገት ሳገኝ እረፍት አደርጋለሁ። ልጆቹ ሲያድጉ እጓዛለሁ። ጡረታ ስወጣ የምወደውን ነገር አደርጋለሁ። 50 ዓመታት የሚፈጅ ጸጸትን በአንድ ቀላል እውነት ላስቀርላችሁ። ያ ቀን በፍጹም አይመጣም። ለምን እንደሆነ ታውቃላችሁ? ምክንያቱም ግቡ ሁልጊዜ የተራዘመ ይሄዳል። የሥራ እድገት ስታገኙ ሌላ ትመኛላችሁ። ገንዘብ ስታገኙ ድንገት ተጨማሪ ገንዘብ ያስፈልጋቸዋል። ሁልጊዜ ልደርሱበት ለማትችሉት ነገር ትሮጣላችሁ። ሳታውቁት ዕድሜያችሁ 70 ይደርሳል። ከዚያም ሕይወቴ ወዴት ሄደ ብላችሁ ትገረማላችሁ። እኔ ይህን አድርጌዋለሁ። 30 ዓመታት በመሰላል ላይ ስወጣ ቆይቼ ጫፍ ላይ ስደርስ ግን መሰላሉ የተደገፈው በተሳሳተ ግድግዳ ላይ እንደነበረ ተረዳው። ወደ ኋላ ተመልሳችሁ እንደገና መጀመር አትችሉም። ጊዜ እንደዚያ አይሰራም። ወጣት ሳላችሁ ማንም የማይነግራችሁ ነገር ቢኖር ስኬት መጥፎ ግብ ነው። ይህን የምላችሁ የፈለኩትን ነገር ሁሉ ያሳካው ሰው በመሆኔ ነው። በኩባንያዬ ውስጥ አጋር ሆንኩ፣ ቤቱን ገዛሁ እና በባልደረቦቼ ዘንድ ክብር አገኘሁ። ግን ምን ዋጋ አለው? የፈለጋችሁት ግብ ላይ ስትደርሱ ለ48 ሰዓታት ያክል ደስታ ይሰማችኋል። ከዚያም ስሜቱ ይጠፋል። ወደ ነበራችሁበት ትመለሳላችሁ። አሁን አዲስ ግብ፣ ትልቅ ስኬትና የሰው ዕውቅና ትፈልጋላችሁ። ልክ እንደ አይጥ መሽከርከሪያ ሃምስተር ዊል ነው። ከ3 ዓመት በፊት በ68 ዓመቱ የሞተ አንድ ጓደኛ ነበረኝ። ሕይወቱን ሙሉ በሳምንት 70 ሰዓት ይሰራል። የብዙ ሚሊዮን ዶላር ንግድ ገንብቷል። እውነተኛ እረፍት ወስዶ አያውቅም እና ሁልጊዜ በሚቀጥለው ዓመት ሥራ እቀንሳለሁ ይል ነበር። የሚቀጥለው ዓመት መጣ። እርሱ ግን በስትሮክ ተመታ። በመቃብሩ ላይ ልጁ እንዲህ አለ፣ አባቴ ስኬታማ ሰው ነበር፣ ግን እኔ በደንብ አላውቀውም ነበር። እናንተ ጥላችሁት እንድትሄዱ የምትፈልጉት ትውስታ
ይህ ነው። ጸጸታችሁ ስላጠፋችሁት ስህተት አይሆንም፣ ይልቁንም ፈጽሞ ሳታደርጓቸው ስለቀራችሁት ነገሮች እንጂ። ስለከሸፉ የንግድ ስምምነቶች እያሰብኩ እንቅልፍ አላጣም። እነዚያ ምንም አይደሉም። እንቅልፍ የሚነሳኝ ምን እንደሆነ ታውቃላችሁ? ስራ ስለበዛብኝ ያልሄድኩበት የጃፓን ጉዞ፣ እንዲበላሽ የተውኩት የወንድሜ ግንኙነት፣ ለመጻፍ ፈልጌ ያልጀመርኩት መጽሐፍ፣ እስከ ምሽት ድረስ ስራ ላይ ስለሆን ከልጆቼ ጋር ያላሳለፍኩበት ጊዜ። እነዚህ ነገሮች ውስጣችሁን ይበሉታል። ያመለጧችሁ እድሎች፣ ያልተጓዛችሁባቸው መንገዶች፣ ያላሳያችሁት ፍቅር እና በመፍራት ያልወሰዳችሁት እርምጃ፣ የምትወዷቸው ሰዎች፣ ወላጆቻችሁ፣ ወንድም እህቶቻችሁ፣ በቅርብ ጓደኞቻችሁ ከነሱ ጋር ያልተገደበ ጊዜ እንዳላችሁ ይመስላችኋል፣ ግን የላችሁም። አንድ ቀን ያ ጊዜ ያበቃል። አባቴ ሞተው እኔ የ45 ዓመት ሰው እያለሁ ነበር። አስቸጋሪ ግንኙነት ነበረ። እናም እኔ ሁልጊዜ ችግሩን ለመፍታት ጊዜ የለኝም ነበር። ጊዜ ሲኖረኝ እናወራለን ብዬ አስብ ነበር፣ ግን አላወራንም። በልብ ህመም በሰዓታት ውስጥ ሄደ። ትልቁ ጸጸቴስ ስልክ ያልደወልኩባቸው እሁዶች፣ ደክሞኛል ብዬ ለእራት ያልሄድኩባቸው ቀናት፣ ዝም ብለው እንዲጠፉ የተውኳቸው ትንንሽ የደስታ ጊዜያት። ሁልጊዜ ተጨማሪ ጊዜ አይኖርም። ከልብ ድንገተኛ አደጋዬ በኋላ ህይወቴን ቀየርኩ። ከስራ ራኩ። ምንም ለማይጠቅሙ ነገሮች አይ ማለት ጀመርኩ። ለብዙ ዓመታት ላዘገየኋቸው ነገሮች እሺ ማለት ጀመርኩ። በእነዚህ ባለፉት 21 ዓመታት ውስጥ በመጀመሪያዎቹ 52 ዓመታት ከተማርኩት በላይ ስለ ህይወት ተምሬያለሁ። በእውነት አስፈላጊው ነገር በጣም ቀላል ነው። ከምትወዷቸው ሰዎች ጋር ጊዜ ማሳለፍ፣ ትርጉም ያለው ስራ መስራት፣ ቁሳቁስ ሳይሆን ልምዶችን ማካበት፣ የነገሮች ሳይሆን የትውስታ ባለቤት መሆንና በቅጽበቱ ውስጥ መኖር። ቀላል እንደሚመስል አውቃለሁ። የእናንተ ዕድሜ ላይ ብሆን ኖሮ እኔም አፌዝ ነበር። ግን እኮ መከፈል ያለባችሁ ዕዳዎች አሉብኝ ትሉ ይሆናል። አዎ አሉ። ስራችሁን አቁሙ እያልኩ አይደለም። እያልኩ ያለሁት ዋጋ ለሌላቸው ነገሮች ስትሉ በእውነት አስፈላጊ የሆኑት ነገሮች መስዋዕት አታድርጉ ነው። አንድ ጥያቄ ለራሳችሁ እንድትጠይቁ ፈልጋል። በታማኝነት መልሱት። ነገ ብትሞቱ እስካሁን በኖራችሁበት ህይወት ትረካላችሁ? በቀብራችሁ ላይ ሰዎች መደነቃችሁ ሳይሆን ወይም ብዙ ነገር ማሳካታችሁ ሳይሆን እናንተ ራሳችሁ ትረካላችሁ? መልሱ አይ ከሆነ ምን እየጠበቃችሁ ነው? የአንድ ጊዜ ህይወታችሁን ቁማር የምትጫወቱበት ያን ያህል አስፈላጊ የሆነ ምን ስራ እየሰራችሁ ነው? እድሜ 73 ነው። ከልብ ድንገተኛ አደጋ በኋላ ጥሩ ጤንነት በማግኘቴ እድለኛ ነኝ። ነገር ግን በየቀኑ የምነቃው በውስን ጊዜ ላይ እንዳለሁ አውቄ ነው። ሁላችንም እንደዚያ ነን። ወጣቶች ግን ይህ አይገባቸው። የማይሸነፉ ይመስላቸዋል። ለዘላለም የሚኖሩ ይመስላቸዋል፣ ግን አትኖሩ። 3 የልጅ ልጆች አሉኝ። እነርሱን ስመለከት በብዙ ወጣቶች ላይ የማየውን ተመሳሳይ ባህሪ ያለው። ተጨንቀዋል፣ ተጠበዋል እና ደስታን የማይሰጧቸውን ነገሮች ያሳድዳሉ። እኔ የሰራኋቸውን ስህተቶች እየደገሙ ነው። እነግራቸዋለሁ። የተማርኩትን ለማካፈል እሞክራለሁ፣ ግን በትክክል አይሰሙኝም። መጥፎ ስለሆኑ ሳይሆን አይችሉምና በማዕበሉ ውስጥ ስለሆኑ ማየት አይችሉም። የእነርሱ ሁኔታ የተለየ ይመስላቸዋል። የቆዩ ህጎች በእነሱ ላይ የማይሰሩ ይመስላቸዋል። ስለዚህ ነው ይህን ቪዲዮ የሰራሁት። ምክንያቱም ምናልባት በቂ ሰዎች ከሰሙት አንዱ የተለየ ምርጫ ሊያደርግ ይችላል። አንዱ እንደኔ በየቀኑ የሚያሰቃየውን ጸጸት ሊያስቀር ይችላል። ወደ ሞት እየቀረባችሁ ነው። ይህንን መስማት ማንም አይወድም፣ ግን ያልተገደበ ጊዜ የላችሁም። የምትወዷቸው ሰዎችም እንዲሁ። ወላጆቻችሁ በህይወት ካሉ በየቀኑ እያረጁ ነው። አንድ ቀን ከምታስቡት በላይ በቅርቡ ያልፋሉ። ጓደኞቻችሁ፣ የትዳር አጋራችሁ፣ ልጆቻችሁ፣ እነዚህ ግንኙነት ለዘላለም አይቆዩም። ታዲያ ምን ልታደርጉ ነው? ያንን ስልክ መደወል ታዘገያላችሁ? ያንን ጉዞ ታራዝማላችሁ? በኋላ ጊዜ ያገኛለሁ ብላችሁ ለራሳችሁ ተዋሻላችሁ? ወይስ ዛሬ ነቅታችሁ ጊዜያችሁ ውስን እንደሆነ አውቃችሁ መኖር ትጀምራላችሁ? ምክንያቱም በእርግጥ ውስን ነው። የ30 ዓመት ማንነቴን ማነጋገር ብችል ኖሮ እንዲህ እለው ነበር። ግድ የማይሰጣቸውን ሰዎች ለማስደመም መሞከርህን አቁም። ለአንድ ቀን ብለህ ደስታን አታስተላልፍ። የምትፈልገውን ህይወት ለመኖር ከማንም ፍቃድ አትጠብቅ። ለወላጆች ደጋግመህ ደውል። የምታልመውን ጉዞ ጀምር። የሚያስፈሩህን ነገሮች ማድረግ ጀምር። አቅምህን ለሚጨርሱ ነገሮች አይ ማለት ጀምር። ደስታ ለሚሰጡ ነገሮች እሺ በል።
ከሁሉም በላይ አስፈላጊው ደግሞ አሁኑኑ ጀምር። በሚቀጥለው ዓመት አይደለም። ይህ ፕሮጀክት ሲያልቅ አይደለም። ተጨማሪ ገንዘብ ወይም ተጨማሪ ጊዜ ሲኖርህ አይደለም። አሁኑኑ። ምክንያቱም ፍጹም የሆነ ጊዜ በፍጹም አይመጣም። ሕይወት ሁልጊዜ ምስቅልቅል ያለች ውስብስብና ለመጠበቅ ብዙ ምክንያቶች ያሉባት ናት። ከመጠበቃችሁ አንድ ቀን ስትነቁ ሕይወታችሁን በሙሉ በመጠበቅ እንዳሳለፋችሁ ይገባቸዋል። ዕድሜ 73 ነው። ምናልባት 10 ወይም 15 ዓመታት ይኖሩኛል። ከተባረኩ 20፣ ምናልባትም ከዚህ ያነሰ እና በዚህ ተስማምቻለሁ። ምክንያቱም እነዚህ ያለፉት 21 ዓመታት በሕይወቴ ጣፋጭ ዓመታት ነበሩ። ብዙ ገንዘብ ስላገኘሁ ሳይሆን በመጨረሻ በዓላማ መኖር ስለጀመርኩ ነው። እያንዳንዱን ቀን አደንቃለሁ። አስፈላጊ በሆኑ ነገሮች ላይ አተኩራለሁ። ማየት ወደምፈልጋቸው ቦታዎች እጓዛለሁ። ከልጆቼና ከልጅ ልጆቼ ጋር ያለኝን ግንኙነት አጠነከርኩ። ያዘገየኋቸውን የትርፍ ጊዜ ማሳለፊያዎች ተከታተልኩ። የበደሉኝን ይቅር አልኩ እና ደጋግሜ እወድሃለሁ፣ እወድሻለሁ አልኩ። ወደፊት የሚቀረኝ ጊዜ አነስተኛ ቢሆንም በ73 ዓመቴ ለዘላለም የምኖር መስሎኝ ከነበረው የ30 ዓመት ማንነቴ ይልቅ አሁን ደስተኛ ነኝ። የሚገርመው እውነት ይህ ነው። ጊዜ ውስን መሆኑን ስትረዱ በእውነት መኖር ትጀምራላችሁ። ጊዜ ማባከን ታቆማላችሁ። ደስታን ማዘግየት ታቆማላችሁ። ትክክለኛውን ቅጽበት መጠበቅ ታቆማላችሁ። እናንተ ራሳችሁ ትፈጥሩታላችሁ። አሁን ምርጫ ስላላችሁ በነበረው መቀጠል፣ ስኬትን ማሳደድ፣ ደስታን ማራዘም፣ በኋላ ጀምረዋለሁ ብሎ መዋሸት ወይም መንቃት። ጊዜ ከምታስቡት በላይ በፍጥነት እያለቀ መሆኑን ተረዱ። እናም ልትኖሩት የምትፈልጉት ሕይወት አሁኑኑ መጀመር አለበት። ይህንን ምርጫ ለእናንተ ልመርጥላችሁ አልችልም። ነገር ግን ይህንን ልነግራችሁ እችላለሁ። በ73 ዓመታችሁ ወደ ኋላ ተመልክታችሁ ምን ነው ሌላ ምርጫ በመረጥኩ ብላችሁ መጸጸት የለባችሁም። ይህን ትምህርት ለመማር እንደኔ 52 ዓመታት ተባክኑ። ከኔ ስህተት ተማሩ። በዓላማ ኑሩ። አስፈላጊ በሆኑ ነገሮች ላይ አተኩሩ። አንድ ቀን ማለትን አቆሙ። ያ አንድ ቀን ዛሬ ነው። ሁልጊዜም ዛሬ ነበር። ይህ መልእክት ልባችሁን ከነካው ይህን ቪዲዮ ለሌሎች አጋሩ። አስተያየትም ካላችሁ ጻፉ። ሰብስክራይብ አድርጉ። ምክንያቱም የማካፍላችሁ ብዙ እውነቶች አሉ።